ጉድ ቀረጻ ሲኖረን እንግዲህ ቀናችን እንዴት እንደምናሳልፍ አሳያችኋለሁ። በመጀመሪያ ስነሳ በጣም ስዊት ነገር አምሮኝ ስለነበረ ስዊት ኖስታልጂያ ሄጄ የሚጣፍጥ ኩኪን ተቀብዬ ከዛ ወደ ምሳዬን ጥርቅም አድርጌ ከበላው በኋላ በረከትም አብሮኝ ነበር። ይሄ አጋሰስ እየበላ ነበር። አይዞይ ቀረጻ ይኖረን ቀን 3 ሲኒ ቡና ካልጠጣው ቆሜ መሄድ አልችልም። ቡናዬን ጠጥቼ ሮቤልን ፒክ አድርገን ኩኪን ዲዘርት ያስፈልጋል። ዲዘርቴን በደንብ በልቼ እነሱን ላቀመስኳቸው በጣም ወደውት ድጋሜ ዘኔክስ ሄደው ገዝቷል እነዚህ ሌቦች። ለተለመደው ወደ ስቱዲያችን ሄደን ሴት አፕ አረግ ጀመርን። እንግዲህ ካያችሁት ኤፒሶዱን እንግዳው ማን እንደሆነ ታውቃላችሁ። ወቸው ጉድ ድጋሜ ተከርብቷል። ዮሐና አዲስ አልበሙን ይዞ መጥቷል። ወቸው ጉድ ኤፒሶዱን ካያችሁት ኮሜንት የምታረጉትን ታውቃላችሁ። ሶ ሂዱና ይዩትና ሚስጥሩን ይዛችሁ ነው። እዚህ ጋር ደግሞ ብሬክ ላይ ፈታ እያልን ነበረ። በነገራችን ላይ አትፊቴ የተመቻችሁ ሰዎች ከነሆ ኦንላይን ሾፒንግ ነው ያገኘሁት። ታች ዲስክሪፕሽን ላይ አድራሻውን አስቀምጥላችኋለሁ። እና እንደዚህ አይነት ቭሎግ የምትፈልጉ የወቸው ጉድ ቭሎግ የምትፈልጉ ከሆነ ንገሩኝ። ማታ 3 ሰዓት ሲል ነው የጨረስነው። ራታችንን በልተን ተለያየን። ባይ